ባደርግሽ ነው የሚሻለኝ። እሺ ይሄው ሌሎች ተማሪዎች ትምህርታቸውን በስነ ስርዓት ይማራሉ። አንቺ እኔንም ከስራዬ ማስተጓጉለሽኝ፣ አንቺም ከትምህርትሽ ተስተጓጉለሽ እስከ መቼ ነው እንደዚህ የምንቀጥለው? ኧረ ተይ፣ ኧረ ተይ፣ ለእኔ የምዘኝልኝ፣ ኧረ ተይ። ይኸውልሽ ከዚህ በኋላ ይሄ መጨረሻ ማስጠንቀቂያ። አንድ ከዚህ በኋላ አንድ አስተማሪ ወላጅ ቢልሽ ወይኔ ወላጅ ቀጥለብሽ አጣፍጭብኝ ቀጥይ። እንደለመድሽው ተባራሽ መጣሽ? አዎ። ወይ ከሪም ደግሞ ምን አድርገሽ ነው? አሁን አብራኝ ልትሄድ አይደለ ትምህርት ቤት? እዚህ ከምነግርህ እዛው ሰምተህ ብትናደድ ይሻላል። ቆይ ግን እኔ ምን ብዬሽ ነበር? አንቺ ልጅ ስርዓትሽን ይዘሽ ተማሪ፣ አርፈሽ ተማሪ አላልኩሽም ነበር? ከዚህ በኋላ የትኛውን ትምህርት ቤት አይቀበለንም፣ ስርዓትሽን ያዥ ብዬሽ ነበር አልነበረም? እሱማ ብለኸኛል አባቢ። እና ግን እኔ ያልኩ ምንድን ነው? ሁሉም ትምህርት ቤት የማውቀውን ነገር ነው የሚያስተምሩኝ አላልኩም? ማወቂያሽን ይድፈ ነው። ነይ አባዬ፣ እየጎተትከኝ እኮ ነው። ለምንድን ነው እንዴ? ሊገነጥለኝ እኮ ነው እጄን። አዎ ይገንጠል። እጅሽ ነው እኔን ብዙ መዘዝ ያመጣብኛለሁ። መዘዘኛ ነይ ቀጥይ። እንዴ አባ፣ እጄ እኮ ከተገነጠለ ለሀገሬ ምንም መስራታችንም። እኔ ደግሞ ለሀገሬ ታሪክ መስራት እፈልጋለሁ። ታሪክ መስራት ትፈልጋለሽ? ታሪክ እኮ የሚሰራው በደንብ በመማር ነው እንጂ ወላጅሽ እንደዚህ ትምህርት ቤት ለትምህርት ቤት ማንከራተት አይደለም። ነይ ቀጥይ። አባቴ አባቷ አይደለም ማለቴ በፊት አባቷ ነበር። አሁን ደግሞ ተቀይሮ እሷ አባቷን ነው እኔን እያስተዳደረችኝ ያለችው። እቺ የትንሽ ትልቋ ማለት ነው። ማመን ስለማይፈልግ ነው እንጂ የተማሪዎችን ሊስት ላይ ራሱ ማክዳ ግርማ ነው የሚለው። ግርማ ደግሞ እሱ ነው። ብዙ ጊዜ ስለማበሳጨው ነው የራሱ ልጅ ሳይሆን የጎረቤት ልጅ የምመስለው። ማክዳት በተደጋጋሚ ጥፋት ታጠፋለች። እኔ ደግሞ ለትምህርት ቤቱ አዲስ አስተማሪ ነኝ። ስለሷ ግርማ ሞገስ ገና እንደምትሆን የሰማሁት፣ ግን ደግሞ በዚህ ልክ ትሆናለች ብዬ አስቤ አላውቅም ነበር። ብዙ ስህተት ትሰራለች። ትምህርቷን ከመማር በላይ ክፍል ውስጥ የተለያዩ ነገሮች እየፈጠረች ተማሪዎችና አስተማሪዎች ላይ መጥፎ ድርጊት ታደርጋለች። የዛሬው ግን የማይታለፍ ነገር ስለሆነ ያስጠራንክ። ይቅርታ ይኔት ስታወሪ እየሮጥሽ ነው እንደምታወሪው አልገባኝም። አማርኛውን እኮ ፈረንሳይኛ አረግሽብኝ። ከተናገርሽው አንድም የገባኝ ቃል የለም። እስኪ ቀስ ብለሽ ተረጋግተሽ እስኪ አሁን ንገሪኝ እስኪ ደግመሽ። እኔ የቲቸር አባባል ገብተኛል። ፈረንሳይኛውን ወደ አማርኛ ልቀይርልን። በቃ በአጭሩ ጥፋት አጥፍታለች ነው እኮ። ጥፋቷ ምንድን ነው? እኔ ክላስ ውስጥ ኬሚስትሪ እያስተማርኳቸው ነበር። ከዚህ በፊት ላብራቶሪ ውስጥ እያንዳንዱ ኬሚካል ለምን እንደሚጠቅም ሳስተምራቸው ከላብራቶሪ ውስጥ እንዴት እንዳወጣች አላውቅም። የኔ እናት አሁንም እኮ እየሮጥሽ ነው የምታወሪው። እኔ ምንም ሊገባኝ አልቻለም። ቀስ ብለሽ ልታስረጅኝ ትችላለሽ? በቃ አሁንም እኔ ልንገርህ፣ አማርኛ ትንሽ ፈጠን ይላል። ከላብራቶሪ የኬሚስትሪ ውህዶች ወስጃለሁ። ነገር ግን ቲቸር የምታስተምረውን የቲዮሪ ነገር እኔ ቀድሜ ያውቀው ነበረ። ቀድሜ በፕራክቲስ ላሳያት ስል ድንገት ኬሚካሉ አየር ላይ ተበተነብኝ። ከዛ ተማሪዎቹ ማከክ ጀመሩ። እኔ ግን ድጋሜ እከኩን የሚያጠፋ ኬሚካል ከላብራቶሪ ላውጣና ላድናቸው ስላቸው ሁሉም ወላጅ አምጪ አሉ። ኧረ እባክሽ ምን ነው አላልቃሉሽ? ድጋሚ ደግሞ ሌላ ኬሚካል ደግሞ ፈጥረሽ ልትፈጃቸው ፈለግሽ? እሺ ከዛስ ምንድን ነው የተፈጠረው?